አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ ይላል። ገና በደለኞች ሳለን ኢየሱስ ስለኛ ሞተ። እግዚአብሔር ኃጢአተኞች እያለን ኢየሱስን ስለኛ እንዲሞት ያደረገው በኢየሱስ ሞት ለኛ ሕይወትን ለመስጠት ነው። ዛሬም በብዙ ውድቀት ውስጥ፣ ዛሬም በብዙ እስራት ውስጥ፣ ዛሬም በብዙ ጥፋት ውስጥ ያላችሁ ሰዎች እግዚአብሔር ለእናንተ መልካም ነው። እግዚአብሔር ለእኔ መልካም ነው። እግዚአብሔር ለሁላችን መልካም ነው። እግዚአብሔር ቃሉን የሚልከው ሊፈውሰን፣ ሊያድነን፣ ሊታደገን፣ ሊያስመልጠን ነውና የጌታ ስም የተባረከ ይሁን። እንግዲህ ከዝሙት ሽሹ የሚለው ትምህርታችን ዛሬ ደግሞ ክፍል 13 ላይ ደርሰናል። ከዝሙት ሽሹ ክፍል 13 ላይ ደርሰናል። በዚህም ደግሞ እግዚአብሔር አምላክ ይናገረናል። እግዚአብሔር አምላክ ያስተምረናል። እግዚአብሔር አምላክ ፍቃድ ሐሳቡን ያሳውቀናል። በዚህ ትምህርት የተባረካችሁ፣ የተፈወሳችሁ፣ ነፃ እየወጣችሁ፣ እየተማራችሁ ወደ እግዚአብሔር እየቀረባችሁ እንዳለ ባለሙሉ እምነት፣ ባለሙሉ ተስፋ ነኝ። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። በያለንበት አጭር የእምነት ጸሎት ጸልዬ ወደ ትምህርታችን እንቀጥላለን። የዘላለም አምላክ የሰራዊት ጌታ ቅዱስ እግዚአብሔር በክርስቶስ ኢየሱስ ስም አመሰግንሃለሁ። ስለ ታላቁ ምሕረትህ፣ ስለ ታላቁ ፍቅርህ፣ ስለ ታላቁ ይቅርታ ስም እየተባረከ ይሁን። ቅዱስ እግዚአብሔር አባትና አምላክ ሆይ ቃሉን ላከ፣ ፈወሳቸው፣ ከመከራቸውም ሁሉ አዳናቸው ተብሎ እንደተጻፈ በቃል ውስጥ አልፈ እየፈወስከን፣ በቃል ውስጥ አልፈ እያዳንከን፣ በቃል ውስጥ አልፈ እየታደግከን ስላለ በኢየሱስ ክርስቶስ ስም አመሰግንሃለሁ። የዘላለም አምላክ የሰራዊት ጌታ ቅዱስ እግዚአብሔር ሆይ ከምንሰማው ከዚህ ቃል የተነሳ በኢየሱስ ክርስቶስ ስም ለወደቁ መነሳት፣ በኢየሱስ ክርስቶስ ስም ላዘኑ መጽናናት፣ በኢየሱስ ክርስቶስ ስም ለሳቱ መመለስ፣ በኢየሱስ ክርስቶስ ስም የተለያየ ጥያቄ ላላቸው ለጥያቄያቸው ምላሽ ማግኘት እንዲሆን በጌታ በኢየሱስ ስም ጸልያለሁ። ቃልህ እውነት ነው፣ በቃልህ ቀድሳቸው ተብሎ ተጽፏል። በኢየሱስ ስም ይህን ትምህርት እየሰማን መቀደስ ይሆንልን። በኢየሱስ ስም መመለስ ይሆንልን። በኢየሱስ ስም መፈታት ይሆንልን። በኢየሱስ ስም ነፃ መውጣትና ማምለጥ እንዲሆንልን በክርስቶስ ኢየሱስ ስም ጸልያለሁ። የዘላለም አምላክ የሰራዊት ጌታ ቅዱስ እግዚአብሔር ሆይ እጅግ አድርጌ አመሰግንሃለሁ። ስለ ሁሉ ስምህ የተባረከ ይሁን በኢየሱስ ስምና ስልጣን አሜን። የጌታ ስም ከዘላለም እስከ ዘላለም የተባረከ ይሁን። እንግዲህ ከዝሙት ሽሹ ክፍል 13 ላይ ደርሰናል። እስካሁን ጌታ ብዙ እየተናገረን ነው። አሁንም ጌታ ብዙ ይናገረናል፣ ያስተምረናል። የእግዚአብሔር ሐሳብ ይህን ትምህርት እኛ የምንማርበት ምክንያት ካገባንበት ሕይወት ውስጥ እንወጣ ዘንድ ነው። ወደዚህ ውስጥ ያልገባም ደግሞ እንዳይገባ እግዚአብሔር ይታደግና ያስመልጠው ዘንድ ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ጀምሮ እንዲህ ይላል፣ ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ሁሉም ነገር አይጠቅምም። ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ምንም ነገር በእኔ ላይ አይሰለጥንም። ደግሞ ምግብ ለሆድ ነው፣ ሆድም ለምግብ ነው። እግዚአብሔር ግን ሁለቱንም ያጠፋቸዋል። ሰውነት ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሰውነት ነው። እግዚአብሔር ጌታን ከሙታን እንዳስነሳው እኛንም ደግሞ በኃይሉ ከሙታን ያስነሳናል። ሰውነታችሁ የክርስቶስ የአካል ብልቶች እንደሆነ አታውቁምን? ታዲያ የክርስቶስን ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላድርጋቸውን ከቶ አይገባም። ወይስ ከዝሙት አዳሪ ጋር የሚተባበር ሰው ከእርሷ ጋር አንድ ሥጋ እንደሚሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና። ነገር ግን ከጌታ ጋር የሚተባበር ከእርሱ ጋር አንድ መንፈስ ይሆናል። ከዝሙት ሽሹ። ሰው የሚሰራው ኃጢአት ሁሉ ከአካሉ ውጪ ነው። ዝሙትን የሚፈጽም ግን በገዛ አካሉ ላይ ኃጢአት ይሰራል። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው፣ እናንተም የራሳችሁ አይደላችሁም፣ በዋጋ ተገዝታችኋልና። ስለዚህ በሰውነታችሁ እግዚአብሔርን አክብሩ ይላል። ከዝሙትን በሉ ሽሹ። ሰው የሚሰራው ኃጢአት ሁሉ ከአካሉ ውጪ ነው። ዝሙትን የሚፈጽም ግን በገዛ አካሉ ላይ ኃጢአት ይሰራል። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው፣ እናንተም የራሳችሁ አይደላችሁም፣ በዋጋ ተገዝታችኋልና። ስለዚህ በሰውነታችሁ እግዚአብሔርን አክብሩ ይላል። ጌታ ይመስገን። እግዚአብሔር እንግዲህ ከዝሙት ሽሹ ብሎናል። ብዙ ነገሮችን እየተመለከትን ነው ያለነው። እግዚአብሔር ከዝሙት ሽሹ ያለበት ምክንያት እያየን እንገኛለን። እግዚአብሔር ከዝሙት ሽሹ ያለበት ምክንያት 6 ነጥቦችን በሰፊው አይተናል። የመጀመሪያው እግዚአብሔር አምላክ ከዝሙት ሽሹ ያለበት ምክንያት ዝሙት ከሌሎች ኃጢአቶች በበለጠ ባህሪን፣ ጤንነትን፣ ቤተሰብን የሚያጠቃ ኃጢአት ስለሆነ ነው። ባህሪን፣ ቤተሰብንና ጤንነትን የሚያጠቃ ኃጢአት ስለሆነ እግዚአብሔር ከዝሙት ሽሹ ብሏል። ሁለተኛው እግዚአብሔር አምላክ ከዝሙት ሽሹ ያለበት ምክንያት የዝሙት ኃጢአት የእግዚአብሔር ፍቃድ ሳይሆን የሰይጣን ሐሳብ ስለሆነ ነው።
ሶስተኛው ከዝሙት ሽሹ ያለበት ምክንያት አንድ ሰው ሊዘሙት በሚገባበት ሰዓት አካሉን ክርስቶስንም ጭምር የዛ ኃጢአት ተባባሪ ስለሚያደርግ ነው። አራተኛው ከዝሙት ሽሹ የተባለበት ምክንያት ሰው ዝሙት ሲፈጽም አብሮት ከተኛው ከተዳራው ሰው ሁሉ ነገር ሼር ስለሚደራረግ ነው። አምስተኛው የዝሙት ኃጢአት የእግዚአብሔር ቁጣ በእኛ ላይ ያመጣል። የእግዚአብሔር ቁጣ በላያችን ሊነድ ያደርጋል። የእግዚአብሔር መለኮታዊ ጥበቃ ሊነሳብን ያደርጋል። ሰይጣን በቀላሉ ህይወታችን ገብቶ ህይወታችን ሊያጠቃ ያደርገዋል። ስድስተኛው ከዝሙት በበላበት ምክንያት ዝሙት የእግዚአብሔርን ጸጋ የእግዚአብሔርን ቅባት ከኛ ላይ ያስመታል። ዝሙት እግዚአብሔር እንዲተወን ያደርጋል። ዝሙት ልምምዳችን እንዲቋረጥ ያደርጋል። ዝሙት በጠላት እጅ ላይ ወድቀን የጠላት መሳቂያና መሳለቂያ እንድንሆን ስለሚያደርግ እግዚአብሔር አምላክ ምን ብሎናል? ከዝሙት ሽሹ ብሎናል። እንግዲህ ዛሬ ደግሞ በክፍል 13 ሰባተኛውን እግዚአብሔር ከዝሙት ሽሹ ያለበትን ምክንያት እንመለከታለን ማለት ነው። ሰባተኛው እግዚአብሔር ከዝሙት ሽሹ ያለበትን ምክንያት የምንመለከት ይሆናል ማለት ነው። ኢየሱስ ለዘላለም ጌታ ነው። ሰባተኛው እግዚአብሔር ከዝሙት ሽሹ ያለበት ምክንያት የዝሙት ኃጢአት ዋጋ የሚያስከፍል ኃጢአት ስለሆነ ነው። የዝሙት ኃጢአት በከፍተኛ ሁኔታ ዋጋ የሚያስከፍል ኃጢአት ስለሆነ ነው። ሁለተኛ ሳሙኤል ምዕራፍ 11ን አነባለሁና የዝሙት ኃጢአት በጣም ዋጋ የሚያስከፍል ኃጢአት ነው። ሁለተኛ ሳሙኤል ምዕራፍ 11 በጌታ በኢየሱስ ስም አነባለሁ። ሁለተኛ ሳሙኤል ምዕራፍ 11ን አነበዋለሁ። ሁለተኛ ሳሙኤል ምዕራፍ 11 በጌታ በኢየሱስ ስም እንዲህ ይላል። ሁለተኛ ሳሙኤል ምዕራፍ 11 እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። ነገስታት ለጦርነት በሚወጡበት በጸደይ ወራት ከቁጥር 1 ጀምሮ ነው። ሁለተኛ ሳሙኤል ምዕራፍ 11 ከቁጥር 1 ጀምሮ ነገስታት ለጦርነት በሚወጡበት በጸደይ ወራት ዳዊት ኢዮአብን ከንጉሱ ሰዎችና ከመላው የእስራኤል ሰራዊት ጋር አዘመተው። እነርሱም አሞናውያንን አጠፉ፣ ራባት የተባለችውን ከተማ ከበቡ። በዚህ ጊዜ ግን ዳዊት ኢየሩሳሌም ቀርቶ ነበር። አንድ ቀን ማታ ዳዊት ከአልጋው ተነስቶ በቤተ መንግስቱ ሰገነት ወዲያና ወዲህ ይመላለስ ነበር። ከሰገነቱ ላይም እንዳለ አንዲት ሴት ገላዋን ስትታጠብ አየ። ሴቲቱም እጅግ በጣም ውብ ነበረች። ዳዊትም ሰው ልኮ ስለ ሴቲቱ አጠያየቀ። ሰውየውም ይህች የኤልያብ ልጅ የኬጢያዊ የኦርዮን ሚስት ቤርሳቤ አይደለችምን አለ። ከዚያም ዳዊት መልእክተኞችን ልኮ አስመጣት። እርሱ ወዳለበት ገባች፣ አብሯት ተኛ። በዚህ ጊዜ ወርሃዊ የመንጻት ጊዜዋን ፈጽማ ነበር። ከዚያም ተመልሳ ወደ ቤቷ ሄደች። ሴቲቱ ጸነሰች፣ ለዳዊትም አርግዣለሁ ብላ ላከችበት። ስለዚህ ዳዊት ለኢዮአብ ኬጢያዊውን ኦርዮንን ወደ እኔ ስደደው ሲል ላከበት። ኢዮአብም ወደ ዳዊት ላከው። ኦርዮን በመጣ ጊዜ ዳዊት የኢዮአብን የሰራዊት ሁሉ ደህንነት እንዲሁም ጦርነቱ እንዴት እየተካሄደ እንዳለ ጠየቀው። ከዚያም ዳዊት ኦርዮን በል እንግዲህ ወደ ቤትህ ወርደ እግርን ታጠብ አለው። ኦርዮን ከቤተ መንግስት ተሰናብቶ ወጣ። ንጉሱም ማለፊያ ምግብ አስከትሎ ላከለት። ነገር ግን ኦርዮ ከጌታው አገልጋዮች ሁሉ ጋር በቤተ መንግስቱ ቅጽር በር ተኛ፣ ወደ ቤቱ አልወረደም። ዳዊት ኦርዮ ወደ ቤት አልሄደ መባሉን ሲሰማ ኦርዮንን ከመንገድ ገና አሁን መግባት አይደለምን? ወደ ቤት ያልሄድከው ለምን ነው ሲል ጠየቀው። ኦርዮም ዳዊትን ታቦቱ እስራኤልና ይሁዳ በድንኳን ሆነው ጌታዬ ኢዮአብና የጌታዬ ሰዎች አወላላ ሜዳ ላይ ሰፍረው ለመብላትና ለመጠጣት እንዲሁም ከሚስቴ ጋር ለመተኛት እንዴት ወደ ቤቴ እሄዳለሁ? እንዲህ ያለውን ነገር እንደማላደርገው በነፍስ እምላለሁ አለው። ከዚያም ዳዊት እንግዲያው ዛሬ እዚህ እደርና ነገ አሰናብትሃለሁ አለው። ስለዚህ ኦርዮ በዚያ ዕለት በማግስቱ እዚያው ኢየሩሳሌም ቆየ። በማግስቱ ዳዊት ራሱ ባለበት ግብዣ አድርጎለት በላ፣ ጠጣም፣ አሰከረውም። ሲመሽ ኦርዮ በምንጣፉ ላይ ለመተኛት የጌታው አሽከሮች ወዳሉበት ወጥቶ ሄደ እንጂ ወደ ቤቱ አልወረደም። ሲነጋም ዳዊት ለኢዮአብ ደብዳቤ ጽፎ በኦርዮ እጅ ላከለት። በደብዳቤውም ላይ ኦርዮ ውጊያ በተፋፋመበት ግንባር መድበው፣ ከዚያም ተወግቶ እንዲሞት ትታችሁ ሽሹ ብሎ ጻፈ። ስለዚህ ኢዮአብ ከተማይቱን በከበባት ጊዜ እጅግ ጠንካራ ተከላካዮች እንዳሉበት የሚያውቀው ግንባር ኦርዮንን መደበው። የከተማይቱ ሰዎች ወጥተው ከኢዮአብ ጋር ጦርነት ገጠሙ። ከዳዊት ሰራዊት ውስጥ ጥቂቶቹ ወደቁ፣ እንዲሁም ኬጢያዊ ኦርዮንም ሞተ ይላል። ኢየሱስ ክርስቶስ ጌታ ነው። አንደኛ ሳሙኤል ምዕራፍ 11፣ ምዕራፍ 12፣ ምዕራፍ 13 ስናነብ በጣም የሚደንቅ ነገርን ነው የምንመለከተው። ምዕራፍ 11 ላይ ሲጀምር ነገስታት ለጦርነት በሚወሩበት በጸደይ ወራት ኦርዮንና እስራኤላውያን ዳዊት አዝምቶ እሱ በቤቱ ቀረ። አንድ ቀን ምሽት በሰገነቱ ላይ ሲመላለስ
ኢዮአብንና ሰራዊቱን አዝምቶ ዳዊት በቤቱ ቀረ። አንድ ቀን ምሽት በሰገነቱ ላይ ሲመላለስ መልከ መልካም ውብ ሴት አየ። የኦሪዮን ሚስት ነች። አስመጣት፣ አብሯት ተኛ፣ አረገዘች። ልክ ማርገዟን ሲያውቅ ኦሪዮንን አስመጣው። ያስመጣበት ምክንያት አብሮ ከሚስቱ ጋር ተኝቶ ያረገዘችው ከሱ ነው እንዲባል ነበረ። ነገር ግን ኦሪዮ በጣም ይገርመኛል። ሳነብ በጣም ልቤን ነው የሚነካኝ። ለምን ገብተህ አልተኛም ሲባል ታቦቱና እስራኤል ይሁዳ በድንኳን እያለ ጌታዬ ኢዮአብና የእስራኤል ሰራዊት አውላላ ሜዳ ላይ እያሉ እኔ ልበላ እግሬ ልታጠብ ከሚስቴ ጋር ልደሰት እቤቴ እንዴት እገባለሁ አለ። በጣም ኢኖሰንት የሆነ ሰው ነው ኦሪዮ ማለት። አይገርማችሁም? ታቦቱ በድንኳን ይሁዳ በድንኳን እያለ ጌታዬ ኢዮአብና ሌሎች ጦረኞች ወታደሮች ጓደኞቼ አውላላ ሜዳ ላይ እያሉ እኔ በምን ሞራል ነው ገብቼ የምበላው? እኔ በምን ሞራል ነው ገብቼ ከሚስቴ ጋር ምዝናናው? ስለዚህ አላደርገውም አለ። ክብር ለኢየሱስ ይሁን። አላደርገውም አለ። ዳዊት ግን ግባና ተኛ ያለበት ምክንያት ይገባል፣ ከሚስቱ ጋር ይገናኛል፣ ከዛ በኋላ የጸነሰችው ከኦሪዮ ነው እንዲባል ነበረ። ልክ ከዚህ ቀደም ብዬ የዝሙት ኃጢአት በኃጢአት ላይ ኃጢአት ይደርብባችኋል። የሰራችሁትን ኃጢአት ለመሸፈን ሌላ ኃጢአት እንድትሰሩ ነው የሚያደርጋችሁ። ነገር ግን ኦሪዮ ገብቶ አልተኛም። በውጪ ከአሽከሮች ጋር አደረ። ሚስት እያለው ያው መልከ መልካም ሚስት እያለችው ቆንጆ ሚስት እያለችው የሞቀ ቤት እያለው ታቦት በድንኳን ይሁዳ በድንኳን ጌታዬ ኢዮአብና ሰራዊት አውላላ ሜዳ ላይ እያሉ እኔ ገብቼ የሞቀ አልጋ ውስጥ አልተኛም አለ። አማራጭ አጥቶ አይደለም ከአሽከሮች ጋር በር ላይ የተኛው። ኢኖሰንት የሆነ ሰው ነው። በጣም ገራሚ ሰው ነው። በል እንግዲህ ያውሳልና በዶር ጦርነት ቦታ አሰናብቶት ደብዳቤ ጽፎ በእጁ ይዞ ሄደ። እንደው መንገድ ላይ እንኳን ከፍቶ አያነብም። ሳይከፍት የሞቱ ዜና ያለበትን ደብዳቤ ወስዶ ለከዲያው እጅ ሰጠ። ምን ብሎ ነበር? ጌታዬ ኢዮአብ አውላላ ሜዳ ላይ ያለ እኔ አልተኛም ብሎ ቦታ የሰጠው ሰው ነው የሚገርማችሁ የገደለው። ስለዚህ ጦርነቱ በተፋፋመበት ግንባር ላይ መደቡት፣ ትተውት ሸሹ፣ ሞተ። ዳዊት የሰራውን ኃጢአት ለመሸፈን ሌላ ኃጢአት ሰራ። ከዚህ ቀደም ብዙ ሰዎች በዝሙት ኃጢአት ውስጥ ይገቡና አርግዘውም አስረግዘውም ያን ኃጢአት ለመሸፈን ሌላ ኃጢአት ይሰራሉ። ይገሉታል፣ ጽንሱን ያስወርዱታል። ዳዊትም የሰራውን ኃጢአት ለመሸፈን ይህን ሰው ገደለ። ኃጢአት ከባድ ነው። ሰው የሰራውን ኃጢአት ለመሸፈን ሌላ ኃጢአት ነው የሚሰራው። የዝሙት ኃጢአት በጣም ክፉ ነው። እሱን ለመሸፈን ልትዋሹ ትችላላችሁ፣ ሌላ ብዙ ኃጢአቶች ነው የሚያሰራችሁ። ስለዚህ እንዲያርጉ አስገደለው። ልክ በዚህ ሰዓት እግዚአብሔር በጣም አዘነ። ሴቲቱን መዘሙቱ ሳያንስ፣ ሴቲቱን ማስነወሩ ሳያንስ ይህንን ጨዋ ይህንን ምስኪን የዋ ሰው እንዲገድል አደረገው። የዝሙት ኃጢአት በኃጢአት ላይ ኃጢአት ያሰራል። በነገራችን ላይ በኃጢአታችሁ ላይ ሌላ ኃጢአት ነው የሚያስጨምራችሁ። እሷን ማስነወሩ፣ እሷን ጋር አብሮ መተኛቱ፣ ከእሷ ጋር አብሮ መዘመቱ ሳያንስ ያንን ለመደበቅ ደግሞ እዚህ ጋር ንጹሕ ደም አፈሰሰ። አንዳንድ ሰዎች ዘሙተው ስታረግዝባቸው ዘሙታ ስታረግዝ ያንን ለመደበቅ ደግሞ ሌላ ኃጢአት ይሰራሉ። ኃጢአት ክፉ ነው እኮ። አንዴ ከያዛችሁ፣ አንዴ ካጠመዳችሁ ሁሌ ነው በቃ የሚጫወትባችሁ። ስለዚህ የመጀመሪያውን ኃጢአት ለመሸፈን ሌላ ኃጢአት ሰራ። ንጹሕ ደም እንዲፈስ አደረገ። ሰው እንዲገደል አደረገ። እና እግዚአብሔር በጣም አዘነና በዚህ ሰዓት ላይ ወደ ዳዊት ምዕራፍ 12 ላይ ነቢዩ ናታንን ላከበት። ወደ ዳዊት ነቢዩ ናታንን ላከበት። ለምን? የመጀመሪያው ኃጢአት አላንስ ብሎት ሌላ ኃጢአት ሰራ። የሰው ሚስት ማስረገዙ ሳያንስ፣ ማመንዘሩ ሳያንስ ባልየውን ገደለው። በጣም ኢኖሰንት የሆነ ሰው ነው የገደለው። ምንም የማያውቅ ሰው። አሁን ጽንስ ለምሳሌ 3 ወር ጽንስ 4 ወር ምንም የሚያውቀው ነገር በቃ ኦሪዮን ማለት ምንም የማያውቅ የዋ ንጹሕ ሰው ታውቃላችሁ። ግባና በልተጠጣና ከሚስት ጋር ተኛ። የተፈቀደ ጤም ጋብቻ መልካም ነው፣ መኝታውም ንጹሕ ነው። ግባ፣ ኃጢአት አይደለም፣ ዝሙት አይደለም። ሂድ ኢንጆይ አድርግ ሲባል ታቦቱ በድንኳን ይሁዳ በድንኳን ጌታዬ ኢዮአብና የእስራኤል ሰራዊት አውላላ ሜዳ ላይ እያሉ እኔ እንዴት ልበላ ልጠጣ፣ እግሬ ልታጠብ፣ ማሳጅ ልደረግ፣ እንዴት ገብቼ ከሚስቴ ጋር ኢንጆይ ላደርግ ገባለሁ አለ። ምን አይነት ትልቅ ገራሚ ስብዕና ያለው ሰው ነው! እኛ እኮ ዛሬ ይሄ ሰብአዊነት እኮ ውስጡ ያለ ሰው እኮ ነው። ሰብአዊነት ጠፍቷል በነገራችን ላይ በዚህ ዘመን።
ጎረቤት ለቅሶ እንዳለ እያወቅን እኮ ቤታችን እኮ መዝሙር ምን በለቀ ሰዎች ነን። እከሌ በመሞቱ ደስ ብሎኛል ነው የሚያስመስልብን። አንዳንድ ጊዜ ሰብአዊነት ከውስጣችን ጠፍቷል። ሰብአዊነት ከውስጣችን ጠፍቷል። አንድ ጊዜ በጣም ያዘንኩበትን አጋጣሚ ልንገራችሁ። የሰው ልጅ ምን ያህል ሰብአዊነቱን እንዳጣ። ጊዜው የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ያረፉበት ጊዜ ነበር እና እሳቸው አርፈዋል። ከዛን በኋላ ከተማው ጭር ብሏል። የምታስታውሰዎች ታስታውሳላችሁ። ሀገር ተጨንቃለች፣ ገራግብት ብሏል። በቃ ከ6 ኪሎ ወደ ፈረንሳይ ለመሄድ ታክሲ ያዘ። ሬዲዮ ላይ የሚሰማው ነገር የሚሰቀጥ ሀዘን ነው። በቃ ታክሲ ውስጥ ገብተን የታክሲው አሽከርካሪ እንግሊዘኛ ዘፈን ብልቅጥ አድርጎ እስከ መጨረሻው ከፍቶት በቃ እንትን ይላል ማለት ነው። ሰው ሁሉ ግራ ገባው። ምኑ እኔ ዝም ብዬ የሰማው ቆየ ሰውዬ አልኩኝ። ይህ ሰው ያው ምን እየሆነ ነው? ጠቅላይ ሚኒስትሩ ላይ ወዳቸው ይችላል፣ መብቱ ነው። መውደድም አለመውደድም መብቱ ነው። ግን እንዴት ሰው በሰው ሞት ይደሰታል? ሰውን ባንወድ ሰውን ብንጠላ ራሱ እኮ በሐዘን ጊዜ ጥላቻ ሪፍሌክት አይደረግም። ጥላቻ አይንጸባረቅ። ለምን? ሐዘን ነገ የሁሉም ሰው ቤት እያንኳኳ የሚመጣ የማይቀር ነገር ስለሆነ ያም ዘፈን የከፈተ ሰው ይሞታል፣ እናቱም ትሞታለች፣ እህቱም ወንድሙም ይሞታል። እስቲ የእሱ እናት ሞታ ጎረቤት ዘፈን ከፍተው እኮ እስክታይምቱ ሄዶ ነው ጾም ቢጀምረው ምን ለማለት ፈልጋችሁ ነው? ሰብአዊነት ነው። እንዴት ግርም ይብሎኝ እግዚአብሔር ወይ ልቦና ስጠው አልኩኝ። አግኝታችኋል? ልቦና ስጠው። አንዳንድ ጊዜ እኔ እንደዚህ ያለፍኩኝ እንኳን ትግል ለቅሶ ቤት ድንኳን አካባቢ ሳይ ባላቃቸውም እንደው አንገቴን ዝቅ አድርጌ እጄ ወደ ኋላ አድርጌ በጣም በቃ ላላውቃቸው እችላለሁ። ስልክ እያወራሁ ከሆነ ቆይ ብዬ ዘግቼ። ሰብአዊነት ነው። ለምን? ሐዘን ከባድ ስለሆነ ማለት ነው። ኢየሱስ ጌታ ነው። እና ኦሪዮን በጣም ሰብአዊነት የሚሰማው በጣም የሚገርም ስብዕና የነበረው ሰው ነው። ታቦቱ በድንኳን ይሁዳ በድንኳን ጌታዬ ኢዮአብና የእስራኤል ሰራዊት አውላላ ሜዳ ላይ ሆኖ እንዴት ስናናል ነው። አንዳንዴ እኮ እኛ የቅርብ ሰው የምንለው ሰው ሐዘን ላይ ሆኖ የቅርብ ሰው የምንለው ሰው ችግር ላይ ሆኖ እኛ ኦቨር የምንሆን ሰዎች አለን። የቅርብ ሰው የሚበላው የሚጠጣው አጥቶ ተቸግሮ እኛ ለመዝናናት ብዙ ብር የምንጨርስ ከሆነ ሰብአዊነት የሚባል ነገር ውስጣችን የለም ማለት ነው። አንድ ወንድም በጣም አዘንኩ ስለሱ ሰምቼ። ታይላንድ ፓታያ ቢች የሚባል አለ እና ታይላንድ ውስጥ ከባንኮክ ወጣ ብሎ ያለ ቱሪስት ከተማ ነው እና እዛ ሄዶ ለስንት ቀን ነው ለመኝታ ብቻ ፐር ናይት ይበሉ ፐር ዊክ ይበሉ አላውቅም፣ ብቻ ለ3 ቀን ይሁን ለ1 ቀን ይሁን ለሳምንት አላውቅም 800 ኢትዮጵያ ሺህ ብር ከፈላሉ። በጣም አዘንኩ ስሰማ ይሄንን። እዚህ እኮ ስንት ደሃ ዘመድ እኮ አለው። በመጠኑ ኑሩ የሚለውን ቃል ሰው እንዴት አይተገብርም? ሰብአዊነት ሰው ሲጎለው እንደዚህ ነው የሚሆነው። ሰብአዊነት ውስጣችሁ ከሌለ ማለት ነው ይሁን የምታውቁት ሰው እንደተቸገረ እንደተራበ እንደተጠማ ያወቃችሁ እናንተ ግን ፌሽታ ልታደርጉ ትችላላችሁ። የሆነ ጎረቤታችሁ የቅርብ ሰው ሐዘን ላይ ለቅሶ ላይ ነው ያወቃችሁ እናንተ ግን ልትዝናኑ በቃ ሊሆን ነገር ልትሆኑ ትችላላችሁ። ከሰው ጋር በሰላም ለመኖር ራሱ ሰብአዊነትን መላመድ በጣም ወሳኝ አስፈላጊ ነገር ነው። ስለዚህ ኦሪዮንን ግባና ከሚስት ጋር ተኛ፣ ግባና ከሚስት ጋር ኢንጆይ ያድርግ፣ ግባና ከሚስት ጋር ሲባል ኖ ታቦቱ በድንኳን ይሁዳ በድንኳን ጌታዬ ኢዮአብና የእስራኤል ሰራዊት አውላላ ሜዳ ላይ ሆነው እኔ ገብቼ ሚስቴን አቀፌ እኔ ገብቼ ኢንጆይ ላደርግ አላደርገውም አለ። በቃ ወንድሜ እየተቸገረ እኔ እንዲህ አልሆንም፣ እህት እንትና እየተቸገረች እኔ እንደዚህማ አልሆንም፣ የቀረው ይቀራታል እንጂ ሰው ዋና ነገር አትሆን ለትርፍ አልንቀሳቀስ። ሰብአዊነት በጣም ኢኖሰንት ሰው ነው። ክርስትና ማለት በነገራችን ላይ ነው እና የገደለው ይህንን ሰውዬ ነው። ስለዚህ እግዚአብሔር በጣም አዘነና ምዕራፍ 12 ላይ ናታንን ወደ ዳዊት ላከ ማለት ነው። የዝሙት ኃጢአት ክፍል 7 ዋጋ ያስከፍላል እያልኳችሁ ነው። ወደ ዋጋው ልመጣላችሁ ነው። የዝሙት ኃጢአት ያው ሌላ ኃጢአትም ያሰራቸዋል። ዳዊት
ዘሞተ። ያን ኃጢአቱን ለመሸፈን ሌላ ኃጢአት ሰራ። ኢኖሰንት ምንም የማያውቀውን ሰው ገደለ። ምንም በቃ የዋ በግ የአብርሃም በግ የሆነውን ሰው ገደለው ማለት ነው። የተገደለው ኦሪዮ ግን ገራሚ ስብዕና የነበረው ኢኖሰንት የሆነ ሰው፣ ገራሚ ስብዕና፣ ሰብአዊነት የተሰማው ሰው ነው። ኢየሱስ ለዘላለም ጌታ ነው። ሀገር ቤት ሰው እየተራበ እየተጠማ እየተቸገረ እኔ ከመጠን አልፌ አልኖርም ብሎ ዝቅ ብሎ የሚኖር ሰው ነው። አንዳንድ ጊዜ በሐዘን ጊዜ፣ አንዳንድ ጊዜ ሀገር በተጨነቀ ጊዜ፣ አንዳንዴ በመከራ ጊዜ አንዳንድ የሚገርሙኝ ሰዎች አሉ። ሰው የሚበላውን የሚጠጣውን በቃ የሚኖርበትን አጥቶ እየተቸገረ እነሱ ኦቨር ወጥተው የማይሆን ነገር የሚሆኑ ሰዎች አሉ። ከሰብአዊነት ሰው ሲርቅ እንደዛ ነው የሚሆን እና በጣም መስተካከል አለብን። አንድ ጊዜ በሀገር ደረጃ ትልቅ ችግር፣ ትልቅ መከራ፣ ትልቅ ብዙ ሰው ተርቦ ጠምቶ ተቸግሮ ምናምን አንዳንድ አርቲስቶች ሲተቹ ነበረ። ሰው ተርቧል፣ ጠምቷል፣ ተቸግሯል። እነሱ ልደታቸውን አውሮፕላን ሄዶ ያከብራሉ። አውሮፕላን ሄዶ ኬክ ቆርሳሉ። እዚህ ጋር ግን አምባሻ ቆርሶ መብላት ያልቻለ ሰው ሰብአዊነቱን ሲያጣ እንዲህ ነው የሚሆነው እና በዘመናችሁ እንደዚህ እንዳትሆኑ ኢየሱስ ቢኖራችሁም እንኳን ማድረግ ብትችሉ እንኳን ታይም ጊዜ ይፈልጋል ማለት ነው። ብትፈልጉም እንኳን እኔ ህይወቴን ነው የምነግራችሁ። ክብር ለኢየሱስ ክርስቶስ ይሁን። አሜን ነው ወይ? ህይወቴን ነው የምነግራችሁ። አንድ ጊዜ ቤቴ ውስጥ የሆነ ነገር ማድረግ ፈለግኩኝ፣ ግን ጎረቤት አካባቢ ለቅሶ ነበረ። ስለዚህ አሳለፍኩት። ምን አገባኝ? እኔ ምን ኑሮ ነው የምኖረው፣ እነሱ ምን አይባልም። ከሰው ጋር ነው የሚኖረው። እነሱ እዚህ ጋር አዝነው ቁጭ ብለው ድንኳን ቁጭ አድርገው እኔ እዚህ ጋር መዝሙር ከፍቼ ሰው ጠርቼ ሆይ ብል አይሄድም። ሰብአዊነትም አይደለም፣ የሰውን ሞራል መንካት ነው። ከሰው ጋር በሰላም ለመኖር እንደዚህ ስለማይደረግ ማለት ነው። ልክ ይህን ካረገ በኋላ ምዕራፍ 12 ላይ እግዚአብሔር ነብዩ ናታን ወደ ዳዊት ላከው። እርሱም ወደ ዳዊት መጥቶ እንዲህ አለው ይላል። በአንድ ከተማ የሚኖር ላምብላች በምሳሌ ነው የተገለጸውና በአንድ ከተማ የሚኖር ሁለት ሰዎች ነበሩ። ከእነርሱ አንዱ ባለጠጋ ሲሆን ሌላኛው ደግሞ ድሃ ነበረ። ባለጠጋው እጅግ ብዙ በጎችና የቀንድ ከብቶች ነበሩት። ድሃው ግን ከገዛት ከአንዲት ጠቦት በስተቀር ሌላ አልነበረችውም። ተንከባከባት፣ አብረውም ከልጆቹ ጋር አደገች። አብረው ትበላ ከጽቦ ጠጣ፣ እንዲሁም ከቅርቡ ትተኛ ነበር። ልክ እንደ ገዛ ልጁ ነበረች። ወደ ባለጠጋው ቤት እንግዳ መጣ። ባለጠጋው ግን ከራሱ በጎች ወይም ቀንድ ከብቶች ወስዶ ለመጣበት እንግዳ ምግብ ማዘጋጀት አልፈለገም። ከዚህ ይልቅ የድሃውን እንስት ጠቦት በግ ወስዶ ቤቱን ለመጣው እንግዳ አዘጋጀው። ዳዊት በዚያ ሰው ላይ እጅግ ተቆጥቶ ናታን እንዲህ አለው፣ ሕያው እግዚአብሔርን ይህን ያደረገው ሰው ሞት ይገባዋል። እንዲህ ያለው ነገር በማድረጉና ባለማዘኑ ስለ በጊቱ 4 እጥፍ መክፈል አለበት። ከዚያም ናታን ዳዊትን እንዲህ አለው፣ ያ ሰው አንተ ነህ? የእስራኤል አምላክ እግዚአብሔር የሚለው ይህ ነው። ከእስራኤል ላይ ንጉሥ ትሆን ዘንድ ቀባው። ከሳኦል እጅ ታደግኩ። የጌታን ቤት ሰጠው። የጌታን ሚስቶች በብብት አስታቀፍኩ። የእስራኤልን የይሁዳን ቤት ሰጠው። ይህም ሁሉ አንሶ ቢሆን ኖሮ ከዚህ በላይ ጨምሬ በሰጠው ነበር። ታዲያ በፊቴ ክፉ ነገር በማድረግ የእግዚአብሔርን ቃል ያቃለልከው ስለምንድን ነው? ኬጢያዊውን ኦርዮን በሰይፍ መታህ፣ ሚስት እንድትሆኑ ሚስቱን ወሰድካት፣ እርሱንም በአሞናውያን ሰይፍ ገደልከው። ስለዚህ ሰይፍ ለዘላለም ከቤት አይርቅም። እኔን አቃለኸኛል። ሚስት እንድትሆን የኬጢያዊውን የኦርዮን ሚስት ወስዳታልና እግዚአብሔር እንዲህ ይላል፣ እነሆ ከራስ ቤት ክፉ ነገር አስነሳብሃለሁ። ዓይንህ እያየ ሚስቶችን ወስጄ ለአንተ ቅርብ ለሆነ ሰው ለአንዱ እሰጣለሁ። እርሱም በቀን ብርሃን ከሚስቶች ጋር ይተኛል። አንተ ይህን በስውር አድርገዋል፣ እኔ ግን ይህንን ነገር በቀን ብርሃን በእስራኤል ሁሉ ፊት እገልጠዋለሁ። ከዚያም ዳዊት ለናታን እግዚአብሔርን በጣም በድያለሁ አለው። ናታንም እንዲህ አለው፣ እግዚአብሔር ኃጢአትን አስወግዶላል፣ አንተ አትሞትም። ይህን በመፈጸም ግን የእግዚአብሔር ጠላቶች እጅግ እንዲቃለሉ ስላደረግ የተወለደው ልጅ ይሞታል። ናታን ወደ ቤቱ ከሄደ በኋላ የኦርዮን ሚስት ለዳዊት የወለደችለት ሕፃን እግዚአብሔር ከባድ ሕመም ላይ ጣለው። ዳዊት ስለ ሕፃኑ እግዚአብሔርን ለመነ፣ ጾመም። ከዚያም ወደ ክፍሉ ገብቶ በተከታታይ ሌሊቱ መሬት ላይ ተኝቶ አደረ። የቤተሰቡ ሽማግሌዎች ከመሬት ሊያስነሱት ባጠገቡ ቆሙ። እርሱ ግን እምቢ አለ። አብሯቸው አንዳች ነገር አልበላም። በሰባተኛው ቀን ሕፃኑ ሞተ። የዳዊት አገልጋዮች እነሆ ሕፃኑ በሕይወት እያለ የነገርነውን ዳዊት አልሰማም። ታዲያውን ሕፃኑን መሞት እንዴት አድርገን ልንነግረው እንችላለን? በራሱ ላይ ጉዳት ሊያደርስ ይችላል ብለው መንገሩን ፈሩ። ዳዊት አገልጋዮቹ በሽኩቻ ሲነጋገሩ አይቶ ሕፃኑ ሞቱን አወቀ። ስለዚህ ሕፃኑ ሞተ ብሎ ጠይቃቸው። እነርሱም አሁን ሞቷል ብለው መለሱለት። በዚህ ጊዜ ዳዊት ከመሬት ተነሳ፣ ከታጠበ ከተቀባና ልብሱን ከለወጠ በኋላ ወደ እግዚአብሔር ቤት ሄዶ ሰገደ። ከዚያም ወደ ክፍሉ ገባ። በራሱ ጥያቄ ምግብ ቀርቦለት በላ። አገልጋዮቹም እንደዚህ ያደረግከው ለምንድን ነው? ሕፃኑ በሕይወት እያለ ጾምክ፣ አለቀስክ። ሕፃኑ ከሞተ በኋላ ግን ተነስተህ በላህ ብለው ጠየቁት። እርሱም እንዲህ አለ፣ በእርግጥ ሕፃኑ በሕይወት እያለ እግዚአብሔር ይቅር ብሎኝ ሕፃኑ በሕይወት
ያኖረው ይሆን ብዬ ጾምኩ፣ አለቀስኩ። አሁን ግን ሕፃኑ ስለሞተ የምጾመው ለምንድን ነው? መልሼ ላመጣው እችላለሁን? አልችልም። እኔ ወደ እርሱ ሄዳለሁ እንጂ እርሱ ወደ እኔ አይመጣም። ከዚያም ዳዊት ሚስቱ ቤርሳቤን አጽናናት፣ ወደ እርሷም ገብቶ አብሯት ተኛ፣ ወንድ ልጅ ወለደች፣ ስሙንም ሰለሞን አለው። እግዚአብሔርም ወደደው። እግዚአብሔር ሕፃኑን ስለወደደው ስሙ ይዲድያ ተብሎ እንዲጠራ በነቢዩ በናታን በኩል ቃል ላከ። በዚያ ጊዜ ኢዮአብ የአሞናውያን ከተማ ራባትን ወግቶ የቤተ መንግስቱን ምሽግ ያዘ። ከዚያም ኢዮአብ እንዲህ ማለት ወደ ዳዊት መልእክተኛ ላከ። ራባትን ወግቼ የሆን ከተማ ይዣለሁ። እንግዲህ የቀረውን ሰራዊት አሰባስበህ ከተማይቱን ከሆነ ያዛት፣ ያለበለዚያ እኔ ከተማይቱን ይዛትና በስሜ መጠራቷ ነው። ስለዚህ ዳዊት መላውን ሰራዊት አሰባስቦ ወደ ራባት በመሄድ ወግቶ ያዛት። የንጉሳቸውን ዘውድ ከራሱ ላይ ወሰደ። የዘውዱ ክብደት የሚመዝን 1 መክሊት ወርቅ ሲሆን በከበረ ዕንቁ ያጌጠ ነበር። ይህም በዳዊት ራስ ላይ ተጫነ። ዳዊትም ከከተማይቱ እጅግ ብዙ ምርኮ ወሰደ። ከዚያም የነበሩትን ሕዝብ አውጥቶ መጋዝ፣ የብረት መቆፈሪያ፣ መጥረቢያ ተጠቅመው ስራ እንዲሰሩ አደረጋቸው። እንዲሁም የሸክላ ጡብ አሰራቸው። እንዲህ ያለውን ስራ በሌሎች አሞናውያን ከተሞች ሁሉ እንዲፈጸም አደረገ። ከዚያም ዳዊት ሰራዊቱን በሙሉ ወደ ኢየሩሳሌም ተመለሱ ይልና